ና ብላ ማን ይበላልን? ሸንጉር ሳይላጥ ይበላል እንዴ? ማን ይበላልን ነው? እማ እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬጂ ሰው በላል የሰራሁት ምግብ አልበላም ብሎ ነው። እኔ መስለት ነው ቆርጠሰርቼ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጠራይ ታውረም አለ ሽንኩርት ከነፀጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው ፈለጠችው እንጂ ፈለጠችው። ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። እንዴ እማ አስገብኝ እኔ ከአንቺ ጋር ልኑር እናቴ። እኔ ችክን ያለች ሽሮ አፍልቼልሃለሁ። የአንቺን ሽሮ ጠጣለሁ እማ። አባቴ ያሳጣሽ አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይን ነው ምሰሪ ምግብ ማላታይን ነው መጥፊያሽ ነው የሚሆነው። እማ ሽሮሽን ልጠጣ ነው። ምንድነው? ተናገር። ሰው ሰልትብኝ ተይዞ ነው ይሄ ወስላታ። አጥቂ ተናገር። የምሽበት አይደል? ልናገር? አዎ ኑሐሚን ይሰፈራው? ኑሐሚን ይሰፈራችን። ኑሐሚን ማናት? ኑሐሚን ናታ። የሰፈሩ ወንድ እንዳለ የሚቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥሎ አስረዳኝ። ተናገር። እርግጠኛ ነሽ የመስማት አቅሟለሽ? አዎ ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅጠኗ። ተረጋጊ። ስማ እንኳን ቂቤ የጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። አረ እንዳይሞቱብሽ ናክል እኔ ትግደለኝ አትገላግለኝ። አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር። እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ። አረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳይጨስ እገዛለሁ። እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ኪዩ እንዴት እንደምወድሽ እኮ ይኔ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድን ነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ ይቅፍ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ጋር ለፍሬንድ ንቀለች ተፈነከተናለች። ሄዶ ክፍታፍ ተበቃ ና እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ? ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ ኮለኛ አስባ ነው አይደል? ምንድነው የምታስበው? ከምን ከሺሌን ይዛዝላት በሳምንት ምንድነው መፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ። ከጋብቻችን ነው ካገባሁኝ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦች ሁሉ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ።
እሺ የኔ ልጅ እንዴት ነው? ሰላም ነው? እንዴት ነው? ጭራሽ ቧንቧ ስር ነው የምትጣጣው? እንደ ልብ ነው የእርሶ ግቢ እንደ ልብ ነው ጋሺ። ደግሞ ባጠር ገባህልኝ ከትላንት ወዲያ ጋሺ። አንድ ቀን እማራለሁ፣ አንድ ቀን አስተካክላለሁ ጋሺ። መጨረሻ ትማራለህ። ሁሌ ልጅነት የለም። እንዴት ጋሺ? ባለቀ ሰዓት እንዴት ጋሺ? ልጄ ከአሜሪካ ሊመጣ ነው። እሺ እሰይ። እንደ ከሱ ውጪ ወሬ ያለሁት እንዴ ጋሺ? በደንብ ነው የማውቀው። ሰሞኑን ሰርግ አለበት ሊመጣ ነውና ልቀወጥ ነው ጋሺ። አዳምጠኝ ጋሺ፣ እንቀውጣለን። እሺ ጋሺ። ግቢ ውስጥ ሳሎንና መኝታ እየፈለኩለት ሳሎንና መኝታ ግቢ ውስጥ የምሮጥ ነው ጋሺ። እርሶ በዚህ እድሜዎት ጎዳና ሊወጡ ለልጆች ጎዳና በዚህ እድሜዎት ጋሺ? እንደ እርሱ ራሱ ውጪ ይፈልግ እንጂ ተው እንጂ ጋሺ። እሺ ጋሺ። ምንድነው ጋሺ? እኔ ጋሺ መንግስት ጎኩል አደረገን ጋሺ። አቤት ተፈራረምን እኮ። እንዴት? መቼስ አዲሱን ያከራይ ተከራይ ውል ያውቁታል። ተፈራረምን እኮ ጨርስን እኮ። ቤተ እግዚአብሔር ሆነ እኮ አሁን ከሁለት ዓመት ውጪ ንቅንቅ የለም። እኔ እንኳን ልውጣ ብል መንግስት ይከሰኛል። እኔ አይቻልም። እንደ ልብ ውሌን ሳልጨርስ ንቅንቅ ጋሺ። እነዚህ አይነት ቀላቁ አሁን እኔ ሞት አይነት ሰው አይደለም። ንቅንቅ የለም ጋሺ። ልጆት ይምጣ ሰርጉና መቃወጥ ነው። አገባ አስገባ ጋሺ። ድርሽ ትላል እናት አንተው ይወጣል። ሁለተኛ አይን እንዳለኝ እኔ አይነን አላየውም ከዚህ በኋላ ካንተ የተረፈኝ ይሄ እንደ እንሰት በየቦታው የተከልከ ልጆች ናቸው። ኧረ ተው እባክህ አንተ አባት ናችሁ። ቢያንስ ማን ነው አባት? እነሱ ነው ወላጅ እኮ ነው። ሽንቱ እኮ ነው። ጭስ ተው ምን አለ የሽንት ቤት ሽንቱ ሆኜ በቀር ስማ አንድ ነገር ልንገርህ። እኔ ድህነቱን አወረሰኝ። ገጠር ካለው መሬት ወርሳለሁ ብዬ ነበር። ስማ ከ10 ሚስት 17 ልጆች ወልዷል። የምርህን ነው? ተው አንተ እኔ እኮ ምስኪን ነው ይመስሉኝ እኮ ማዘር። ኧረ ፋዘር ይኸውልህ እንደ ዲዲቲ የዘራረጉን በየቦታው አፍሶ ይሄን መደዳው ከዚህ አንስተህ እዛ ጫፍ ድረስ ቀምጦቹ ናቸው። ኧረ እባክህ ሜላትን አወቃት አይደል? ሜላት እቺ ጎረቤታችሁ እንዴ? አውቃታለሁ። እሷን እንዴ እህቴ ነች። የምርህ ሜላት ነች። የእሱ አይሁን በላቸው። ያ የማህይም መጀመሪያ ከእሱ ጋር በስጋ አላስተሳሰረኝም። ወንድሜ ያልሆነም በላቸው። ኧረ ጭስ የምሬን ነው። እናቱ እንዳታለቅስ ጭስ ተው። እታጉ እዚህ መታጠፊያ ላይ ያሉት ጠላ የሚያወጡት እኮ እንዴ ስለነሱ ልነግርህ። እታጉ እህትህ ናቸው። አንተ በየትኛው እድሜ ነው እታጉን የሚያደርሰው? እንጀራ እናቴ ነች እንጂ የምርህን ነው። ታዲያ 17 ቤሶስ አሉ ቬንቲ ደፈነ። ኧረ ጭስ እታጉ እኮ የኔም ማዘር እኮ ነች። እታጉ እንዴ ብሮ እሺ የኔ ልጅ እንዴት ነው? ሰላም ነው? እንዴት ነው? ጭራሽ ቧንቧ ስር ነው የምትጣጣው? እንደ ልብ ነው የእርሶ ግቢ እንደ ልብ ነው ጋሺ። ደግሞ ባጠር ገባህልኝ ከትላንት ወዲያ ጋሺ። አንድ ቀን እማራለሁ፣ አንድ ቀን አስተካክላለሁ ጋሺ። መጨረሻ ትማራለህ። ሁሌ ልጅነት የለም። እንዴት ጋሺ? ባለቀ ሰዓት እንዴት ጋሺ? ልጄ ከአሜሪካ ሊመጣ ነው። እሺ እሰይ። እንደ ከሱ ውጪ ወሬ ያለሁት እንዴ ጋሺ? በደንብ ነው የማውቀው። ሰሞኑን ሰርግ አለበት ሊመጣ ነውና ልቀወጥ ነው ጋሺ። አዳምጠኝ ጋሺ፣ እንቀውጣለን። እሺ ጋሺ። ግቢ ውስጥ ሳሎንና መኝታ እየፈለኩ ሳሎንና መኝታ ግቢ ውስጥ የምሮጥ ነው ጋሺ። እርሶ በዚህ እድሜዎት ጎዳና ሊወጡ ለልጆች ጎዳና በዚህ እድሜዎት ጋሺ? እንደ እርሱ ራሱ ውጪ ይፈልግ እንጂ ተው እንጂ ጋሺ። እሺ ጋሺ። ምንድነው ጋሺ? እኔ ጋሺ መንግስት ጎኩል አደረገን ጋሺ። አቤት ተፈራረምን እኮ። እንዴት? መቼስ አዲሱን ያከራይ ተከራይ ውል ያውቁታል። ተፈራረምን እኮ ጨርስን እኮ። ቤተ እግዚአብሔር ሆነ እኮ አሁን ከሁለት ዓመት ውጪ ንቅንቅ የለም። እኔ እንኳን ልውጣ ብል መንግስት ይከሰኛል። እኔ አይቻልም። እንደ ልብ ውሌን ሳልጨርስ ንቅንቅ ጋሺ። እነዚህ አይነት ቀላቁ አሁን እኔ ሞት አይነት ሰው አይደለም። ንቅንቅ የለም ጋሺ። ልጆት ይምጣ ሰርጉና መቃወጥ ነው። አገባ አስገባ ጋሺ። ንገሪ፣ ምንም አትፍሪ። ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር? በጣም ንገሪኝ። በቃ አርግሻለሁ። ምን አርግዣለሁ? አዎ። ያንተ ቅንቅናምነት ሳያንስ ሌላ ቅንቅናም ወደዚህ ምድር አስመስል ምፈልገውን ነገር ደክም ያለው ይገባኛል። የላቤን እንኳን እንኳንም አርግሽ አምናለሁ። በቃ ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዛ አርጊ። አስወረድሽው? ልጄን ተግሞጠሞጥሽው። እንዳትገኝ አንቺ አውሪ። ልጄን ተግሞጠሞጥሽው። እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው? ልጄ
ተርፈሻል ዶዶ ተርፈሻል። እንዴ የነፍቴዶ ነው ለምን አባኑ ቴክስት ማመልሰው ልጃገረድ መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድን ነው ማን አወራኝ አለ? ማን ነው ሱሰኛ አለ? መጀመሪያ ወስውሰኛ? አዎ በአርባ ዓመት መወስወስ አለ? እኔ ወስዋስ የሚባል በአርባ እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። ሶስቱ መኪኖቼ እኮ ናቸው ልጆቼ። ሶስቱ መኪኖች? አዎ ሶስቱ መኪኖች። ሶስት መኪና ብቻሽን ስታሳድጊ እኔ አባቱ ናቸዋለሁ። ለቤቱ ባለቤት ሆነዋለሁ። ከዚህ ባር ቴክስት ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም። እና ስንት ነበር ያልሽኝ እድሜሽ? 35 ተይ እኔ ሰማሁት 25 ነው። እኔና ገና እኮ ነሽ እሸት እኔ እሸት በቃ ናኒ ከነገና You can't live without it. Yeah, I used to die. ማሳበል እንደዋሳ ወይኔ መጣች ቡናው ሳይፈላ እናንተ ናችሁ እንዴ? ምን ጭስ ትለኛለህ? ተጫሺ ሰራተኛ ነች። ሰራተኛ ነኝ እኔ ሰራተኛ ባለቤትስ ይኸውልህ ባለቤቴ ስራ ነው ያለችው። ትንሽ ደወለችና ራስ ምታት ነገር ይዞኛል። ቡና አፍልተህ ተጠብቀኝ። ቡና አፍልቼ እየጠበቅኳት ነው። ትመጣለች፣ ቡናዋን ጠጣለች፣ እረፍት ታደርጋለች። ያዝ እስኪ ሰላምታውን ቀሚሱማ የሰራተኛው አለ። የእሷን ቢጃማ አድርጌ ቀጣይ እንግዲህ በቀሚስ ነው የምንገናኘው። አዎ አየህ ደግሞ ዝምት በልጠን ሴት አታግባ እንደዚህ አስቀመጠችው። አሁንማ ተቀመጥኩ። አሁን እቴጌ ሲጠሩ አቤት ነው ሲሉኩ ወዴት ነው? በቃ እንደዛ ምንም ማድረግ አትችልም። እንደውም አሁን ትመጣና ታርፋለች። ከዛ በኋላ እኔ ትናንትና እጣጣልን ልክ ስንጥል እኔ ምን ቢደርሰኝ ጥሩ ነው? አብሲ ትመጣል። አብሲቴን ጥላለሁ፣ ምጣዴን አሟሻለሁ፣ እንጀራዬን ጋግሬ ትኩስ ነገሮች ሽሮ፣ ድንች ወጥ ምናምን ጎን ለጎን ሰርቼ አበላታለሁ። ስትነቃ ምን ላድርግ? ምን ነገር ታላችሁ? እኛማ ዲሲቪ ኳስ እናያለን ብለን ያለ መስሎን ነበር። እኔማ ነበር ዲሲቪ ኳስ እንድናይ ነው። አይ አሁን እኮ ምን እሷ ትመጣ የለ ልክ ከእንቅልፏ ስነቃ አብረን አክስቴ ጉልሰረንን፣ ፋጥማ ጉል፣ ወንድሜ ኦማር፣ አጎቴ ዱንዳር እነሱን ነው የምናየው። አዎ ከመጣች ይደብራታል። ተመታበላሹ ስለሚመስላት እባካችሁ እንዳናበላሽ ለኛማ ተመለሰች። ዛሬ ደግሞ ታክሲ ማይመጣም እንዴ? እማ የት ነው እንትኑ ሰርፊት ነው ኮ እንዴ? ሰላም ነው እንዴ? ነሽ? አይ ብርቱካን ሰው ልጅ መገናኛ አይታወቅም። እንትን መኪናችሁስ ምን አገባህ? ሰኛ መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ ያለቀ ብለሽ ነው የፈነገርሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭቀኝ በቃ ዝም አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረ። ከጫፍ ደርሰናል ነበር ህይወት ልንመሰርት። ባለፈውም እኮ አይቼሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ የሚመደበው? ትክ እንደ አርፈ ተሰለፍ ታክሲ የምጠብቀው በቃ ተሰለፍ ልጫወት ብዬ ይሁን ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የልክሽን ይመጆ እኔ የምር ፋራ ቢበላ ይሰጥተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪዟት ማየት ጉድ ነው ለኔ። አንቺ የሰው ኤሊ አትጎፈችብኝ። ቋንጃሽን ብዬ አባትሽ ጋር ነው የምልክሽ። አንቺ ከፊቴ ገመና ነኝ ውጪ ነው ያለነው። ሂጂ ነው ያቦራ ከፊት ከፊቴ መንደርደር የኔ ሙሉ ሲፍጠር የኔና አባወራን ከኋላ ጥላ እሷ ከፊት ትሄዳለች። የሰፈሩ ሰው ያዩት ምን ይላሉ? እናቴ የኔ ደራርቱ ትሉ እስቲ ነኝ ነጠላሽ የኔ ንግስት። አሁንማ እኔ የማወራሽ እኮ ነኝ። አስተካክልልኝ